ጤና ይስጥልን የተከበራችሁ ውድ የፍንፍኔ መልቲ ሚዲያ አድማጭ ተመልካቾች የከበረ ሰላምታችን ባላችሁበት ይድረሳችሁ። ፍንፍኔ መልቲ ሚዲያ በዚህ ዝግጅቱ ሰሞኑን በውጭ ሀገር የሚኖሩ የኦሮሞ ተወላጆች ባካሄዱት የኦስፋና የባህልና ስፖርት ውድድር እንዴት መቼና በማን ተጀመረ በሚለው ዙሪያ ያጠናቀርነውን አጭር ታሪክ ወደ እናንተ እናቀርባለን። እስከ ፍጻሜው አብራችሁን ቆዩ። አንድ ኦሮሞ ከፊቼ ኦሮሚያ በኦሮሞነቱ ምክንያት ተሰዶ ወደ አሜሪካ ይመጣል። መኖሪያውን ሚቺጋን ያደርጋል። ይህ ሰው በሙያው ዶክተር ነው። አንዲት አፍሪካን አሜሪካን ሴት ያገባና ሁለት ወንድ ልጆች ይወልዳል። እነዚህን ሁለት ልጆቹን አፋን ኦሮሞ አስተምሮ አገራችሁ ኢትዮጵያ ነው ብሎ ያሳድጋል። እነዚህ ሁለት ልጆቹ ጥሩ የእግር ኳስ ተጫዋቾች ይሆናሉ። ከዚያ እነዚህ ሁለት ወጣቶች ለሀገራችን ለኢትዮጵያ እንጫወታለን ብሎ የኢትዮጵያውያን ስፖርት ፌዴሬሽን በሰሜን አሜሪካ ወይም በእንግሊዝኛ አጠራሩ ኢትዮጵያን ስፖርት ፌዴሬሽን ኢን ኖርዝ አሜሪካ ESFNA መሪዎችን ለማነጋገር ከሚቺጋን ወደ ዋሽንግተን ያቀናሉ። የኢትዮጵያውያን ስፖርት ፌዴሬሽን በሰሜን አሜሪካ መሪም ያገኛሉ፣ ያነጋግሩታል። ከኢትዮጵያዊ አባት የተወለዱ ኢትዮጵያውያን እንደሆኑ የሀገራቸውን ቋንቋ እንደሚናገሩ ጥሩ የእግር ኳስ ተጫዋቾች እንደሆኑ ለሀገራቸው ለኢትዮጵያ ክለቦች መጫወት እንደሚፈልጉ ለዚህ ለኢትዮጵያውያን ስፖርት ፌዴሬሽን በሰሜን አሜሪካ ወይም ESFNA ባለስልጣን በእንግሊዝኛ ቋንቋ ይነግሩታል። በሁለቱ ወጣቶች ፍላጎት የተደሰተው የESFNA ባለስልጣን በቋንቋዬ አናግሩኝ ይላቸዋል። ልጆቹም በአፋን ኦሮሞ መናገር ይጀምራሉ። የኢትዮጵያውያን ስፖርት ፌዴሬሽን በሰሜን አሜሪካ መሪም ይህ የኢትዮጵያ ቋንቋ አይደለም፣ ኢትዮጵያም አገራቸው አይደለችም ብሎ እነዚህን ሁለት ወጣቶች ያባርራቸዋል። ሁለቱ ወጣቶችም በሰውየው ድርጊት አዝነው ልባቸው ተሰብሮ ወደ ሚቺጋን ይመለሳሉ። አባታቸውንም ዋሸን፣ አንተ ሀገር የለም፣ ያንተንም ቋንቋ የሚያውቅ ሰው የለም፣ በውሸት አሳደግከን ይሉታል። አባታቸውም በልጆቹ ንግግር ይደነግጣል። የሆነውን ነገር ሁሉ ካዳመጠ በኋላ ለሚያውቃቸው ኦሮሞዎች ደውሎ ስለ ሁኔታው ይናገራል። ነገሩን የሰማ ኦሮሞ ሁሉ ይናደዳል። ከዚያ ለምን ኦሮሞ ስፖርት ፌዴሬሽን ኦፍ ኖርዝ አሜሪካ ወይም ኦስፍና አናቋቁምም ብለን ኦስፍናን አቋቋምን ይላል የታሪኩ ባለቤት የሆነው ታዋቂውና ዝነኛው አርቲስት ቀመር ዩሱፍ። በ1990ዎቹ መጀመሪያ ላይ በቶሮንቶ ካናዳ የሚኖሩ የኦሮሞ ዲያስፖራ ባለራዕዮች በሰሜን አሜሪካ የኦሮሞ ስፖርት ፌዴሬሽንን ለማቋቋም ሐሳብ አነሱ። እንደ አውሮፓውያኖቹ የዘመን አቆጣጠር በ1996 የመጀመሪያው ዓመታዊ የኦሮሞ ስፖርት ፌዴሬሽን በሰሜን አሜሪካ የእግር ኳስ ውድድር በቶሮንቶ ከተማ 6 ክለቦች ሲሳተፉ ሐሳቡ እውን ሆነ። በወቅቱም የሲያትል መደወላቡ፣ የቶሮንቶ ኦሮሚያ፣ የካናዳ ኦዳ፣ የአትላንታ በሪሳ እና የኦታዋ በከልቻ የእግር ኳስ ክለቦች ተወዳዳሪዎች ነበሩ። እንደ አውሮፓውያኖቹ የዘመን አቆጣጠር በ1997 ዓ.ም የኦስፍና ሁለተኛ ዓመታዊ ውድድር በሰሜን አሜሪካ የኦሮሞ ስፖርት ፌዴሬሽንን የወደፊት ራዕይ ብሩህ አድርጓል። የእግር ኳስ ክለቦችና የደጋፊዎች ተሳትፎ ከጊዜ ወደ ጊዜ ጨምሯል። በአንድ ዓመት ውስጥ የታየው ፈጣን እድገት የኦሮሞ ስፖርት ፌዴሬሽን በሰሜን አሜሪካ ቦርድ እንዲመሰረትና አመራሮች እንዲመረጡም ምክንያት ሆኗል። ከ1996-97 ኦስፍና በባህልና ስፖርታዊ ዝግጅቶች የሚካሄደው ውድድር በተሳካ ሁኔታ ከዓመት ዓመት በውጭ የሚኖሩ የኦሮሞ ተወላጆችን ቀልብ እየገዛ
እነሆ አሁን ላይ የተሳታፊዎችና ታዳሚዎች ቁጥር በዝቷል። አርቲስት ቀመር ዩሱፍ ስለ መጀመሪያው የኦሮሞ ስፖርት ፌዴሬሽን በሰሜን አሜሪካ ውድድር ሲናገር እኔና አሊ ብራ በተጫወትንበት በዚህ የኦስፍና የመጀመሪያው ውድድር የነበረው የተመልካች ብዛት ከ30 የማይበልጥ ነበር። ዛሬ አድጎ የምናየው ኦስፍና የተቋቋመው እንደዚህ ነው ይላል። ዝነኛውና ታዋቂው የኦሮሞ አርቲስት ቀመር ዩሱፍ ይህንን የተናገረው ሰሞኑን በሸቦ ሚዲያ ላይ ከገሜ ገልገሎ ጋር በአፋን ኦሮሞ ድንቅ ቃለ መጠይቅ ባደረገበት ወቅት ነው። ሌሎች በርካታ ድንቅ ታሪኮችን የያዘውን ይህን የአርቲስት ቀመር ዩሱፍን ሙሉውን ቃለ መጠይቅ ሸቦ ሚዲያ ላይ በአፋን ኦሮሞ ማዳመጥ ትችላላችሁ። ቻሶ ከነሳ ናደቹን መለ እንግዲህ የተከበራችሁ ውድ የፊንፊኔ መልቲሚዲያ አድማጭ ተመልካቾች ፊንፊኔ መልቲሚዲያ በአድማጭ ተመልካቾቹ ስም ይህንን ታሪክ ላጋራን ለአንጋፋውና ተወዳጅ አርቲስት ቀመር ዩሱፍና ለሸቦ ሚዲያ ክብረት ይስጥልን ይላል። ስለተከታተላችሁን ከልብ እናመሰግናለን። የፊንፊኔ መልቲሚዲያን የዩቲዩብ ቻናል ላይክ፣ ሼር፣ ሰብስክራይብ ያድርጉ። ፊንፊኔ መልቲሚዲያ የታሪክና የመረጃ ምንጭ ይቻሉም በቆ hamtura fagata tutukan bayete lentio tabata chalanko talida tupatendage anole no mate sagale no ke utan sagale matadi kaya oromo falmacho ngarayo ulke utan sagale matadi kaya oromo falmacho